የእግዚአብሔር ሕግ አትዋሽ ሲል በግልጽ ያዛል። ይህ የማይታጠፍ መመሪያ ነው። ነገር ግን ታላላቅ የመጽሐፍ ቅዱስ ሰዎች ይህንን ሕግ የጣሱ የሚመስሉባቸው አጋጣሚዎች አሉ። ዛሬ ሚስቱን እህቴ ናት ስላለው ስለ አብርሃምና ዳዊትን ለመቀባት ስለሄደው ስለ ነቢዩ ሳሙኤል እንመለከታለን። እነዚህ ታሪኮች አትዋሽ ከሚለው የእግዚአብሔር ትእዛዝ ጋር ይጋጫሉ ወይስ በስተጀርባው ሌላ እውነት አለ? እስከ መጨረሻው አብራችሁን ቆዩ። ሰላም ለእናንተ ይሁን። አብርሃም የእግዚአብሔርን ጥሪ ሰምቶ በጉዞ ላይ ያለ የግብፅ ሰዎች በመንገድ ላይ ያዙት። ሚስቱ ሳራም ውብ እንደሆነች አዩ። ነፍሱን ለማዳን ሲል ሳራን እህቴ ናት ብሎ ተናገረ። ይህ ንግግሩ ንጉሡ ሳራን እንዲወስዳት ምክንያት ቢሆንም እግዚአብሔር ግን ጣልቃ ገባ። ታዲያ አብርሃም ሚስቱ ሳራ እህቴ ናት ማለቱ ዋሽቷል ያስብለዋል? ዋሽቶስ ከሆነ የእግዚአብሔርን ሕግ አላፈረሰም? ጥያቄውን እንደያዝን ወደ ሁለተኛው ታሪክ ወደ ነቢዩ ሳሙኤል ልውሰዳችሁ። እግዚአብሔር ዳዊትን ይቀባ ዘንድ ሳሙኤልን ወደ ቤተልሔም በላከው ጊዜ ነቢዩ ሳሙኤል በወቅቱ ንጉሥ የነበረው ሳኦል ቢሰማ ይገድለኛል ብሎ ፈርቶ ነበር። ነቢዩ ሳሙኤልም በጉዞ ላይ እያለ ላገኙትና ወዴት ትሄዳለህ ለሚሉት ሁሉ ለእግዚአብሔር እሰዋ ዘንድ እሄዳለሁ ብሎ ይመልስ ነበረ። ታዲያ ይህ ሁኔታ ነቢዩ ሳሙኤልን ዋሽቷል ያስብለው ይሆን? ውድ ቤተሰቦች ወደ አብርሃም ታሪክ እንመለስና አብርሃም ሙሉ በሙሉ እየዋሸ አልነበረም። ሳራ የቅርብ ዘመዱ ወይም የአባቱ ልጅ እህቱ ነበረች። ይህንን የሚያረጋግጥልን በዘፍጥረት 20:12 ያለው የራሱ የአብርሃም ምስክርነት ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት፣ ለእኔም ሚስት ሆነችኝ ብሏል። ስለዚህ የአብርሃም ንግግር ከፊል እውነት ተናገረ እንጂ ዋሸ አያስብልም። በተመሳሳይም ነቢዩ ሳሙኤል ዳዊትን ከመቀባቱ በፊት ለእግዚአብሔር መስዋዕት የማቅረብ ዕቅድ ነበረው። ይህንንም በተግባር ፈጽሟል። ነቢዩ ሳሙኤል እያደረገ የነበረው ምስጢርን መጠበቅ እንጂ ሐሰትን መናገር አልነበረም። ዋናውን ዓላማ መናገር የሰዎችን ሕይወት አደጋ ላይ ሊጥልና የእግዚአብሔርን ዕቅድ ሊያደናቅፍ ይችል ነበር። በአጠቃላይ አብርሃም በፍርሃት ምክንያት ከፊል እውነትን ተናገረ። ነቢዩ ሳሙኤል ግን በእግዚአብሔር ትእዛዝ ምስጢርን ጠብቋል እንጂ አልዋሸም ነበር። ውድ ቤተሰቦች የእናንተን ሐሳብ ኮሜንት ላይ አስፍሩልኝ።